መጥፎ ባልንጀርነት ነው መጥፎ ባልንጀራ ካላችሁ ይሄ ትልቅ መሰናክል ወይም እንቅፋት ይባላል ይሄ ባልንጀርነት መልካም የሆነውን ነገራችሁን ከናንተ ለመውሰድ የሚመጣ ነው ከዚህ ከመጥፎ ባልንጀርነት የሚመጣ ሐሳብ አለ የሚመነጭ ክፉ ወሬ አለ በዘሁልቅ ምዕራፍ 13 ላይ ቁጥር 14 ላይ ስታዩ እነዛ ምድር ሊሰሉ የሄዱ ሰዎች እግዚአብሔርን ለማምለክ ከባርነት ከግብጽ ከግዞትና ከዛ ከእሳት ከትኩሳት እግዚአብሔር በጸናች እጅና በተዘረጋ ክንድ ያወጣውን ያንን ህዝብ ሊያነሆልሉ ጀመረ አሜን አንብባቸው ላይ እንቀል በዘሁልቅ 13 ላይ እግዚአብሔር ሙሴን አዘዘው ወደ ከነዓን ሄደው እንዲሰልሉ 12 ሰዎች ላከ 10 የማነሁለል መልእክትን ይዘው መጡ ሰውን ነፈዝ ለማድረግ ማለት ነው በሌላ አባባል እንደዚህ አይነት መልእክት ይዘው መጡ ደሞኮ ካሌብና ኢያሱ እኮ ያንን ወይን አልተሸከሙም አንብቡት መጽሐፍ ቅዱስ በዛ በሸለቆ ውስጥ ያገኙትን ትልቁን ወይን የተሸከሙት ሌሎች ሰዎች ናቸው ተሸክመው መጥተው ወይኑን በለሱን ወይራውን የተጠፈጠፈውን ምናምን ይላል መጽሐፍ ቅዱስ ይናገር እሱን ይዘው መጥተው በህዝቡ ፊት ዘረገፉት ይላል ህዝቡ አለ እግዚአብሔርን አመሰገነ የምንወርሳት ምድር ምናምን ማለት ጀመር ነገር ግን አሏቸው ያቺ ምድር የምንወርሳት አይነት አይደለችም ብለው በህዝቡ ውስጥ ክፉ ወሬን አወሩ ይላል እግዚአብሔር ይገስጸው እንደዚህ አይነት መንፈስ ይኸውላችሁ መጥፎ ባልንጀርነት 10ም እንደ አንድ ሰው ሆነው የሰውን ልብ አደነዘዙት የሰውን ልብ ደነዝ ወደ መሆን አመጡት ነሆለል አደረጓቸው ከዛ በኋላ የወጣ ነው ያቺ ምድር ልንወርስ ሳይሆን ልንበላ ነው እንዳንበጣ ሊበሉን ነው እኛ አልቆልናል ብለው መነሁለል ጀመሩ ከዛ በኋላ ሁለቱ ናቸው የእግዚአብሔር ጥበብና የእግዚአብሔር መንፈስ በኃይል ያለባቸው ካሌብ ተነሳና ቆመና እግዚአብሔር ከኛ ጋራ ነው መውረስ እንችላለን አለ አሜን አሜን አትሉም እንደምን አሜን በሉ እስኪ እግዚአብሔር መልካም ነው እግዚአብሔር በጣም ከምታስቡት በላይ መልካም ነው በህይወታችሁ እየተለማመዳችሁት ካለው ነገር ሁሉ በላይ እግዚአብሔር ገና መልካም ነው እግዚአብሔር መልካምነት ገና ቀምሰንም አልጨረስንም ገና መች ተሞከረ ገና አሜን ይኸውላችሁ እነዛ ሰዎች የሰውን ልብ አደነዘዙት የሰውን ልብ አሳወሩት ይሄ ነው መጥፎ ባልንጀርነት የሚባለው በሌላ ስፍራ ደግሞ በዘጸአት ደግሞ 32 ላይ ደግሞ ስታዩ የእስራኤል ህዝብ ከግብጽ ከዛ ቅድም ካለው ከዛ ከትኩሳት ከዛ ከባርነት በቀን ስንት ሺህ ጡብ ማምረጥ አለበት ከዛ ከባርነት ወጥቶ እግዚአብሔርን ለማምለክ ምክንያቱም እግዚአብሔር ህዝቤን ልቀቅ ያመልከኝ ዘንድ ያገለግለኝ ዘንድ ልቀቅ ብሎ እግዚአብሔር ካስለቀቀው በኋላ ጉዞን ጀመሩ ከዛ በኋላ ሙሴ ወደ ተራራ ሄደ ህግን መተዳደሪያ ደንብን ይዞላቸው ሊመጣ ሄደ ከዛ በኋላ ምናሉ በ33ኛው በ35ኛው ቀን አላቅም ሙሴ ከተራራው ሳይወርድ በዘገየ ጊዜ ይላል ይህ ሙሴ እጁን ሲዘረጋ እኮ ያዩትን ሙሴ እኮ ነው ሌላ መስሏቸዋል አለ ይህ ሙሴ ወዴት እንደሚወስደን ከየት ምን ሊያረገን እንደሆነ አናውቅም ሁሉም 1 2 3 ብለው እንደዚህ ያለው አይመስልም አንዱ ሰው እኮ ነው አንዱ ክፉ ወሬን አወራላቸው አንዱ ለአንዱ ሲነግር አንዱ ሁለት አርጎ አባስቶ ለዛኛው ሲነግር ያኛው ለዛኛው ሲነግር የእስራኤል ህዝብ 600,000 ህዝብ በላይ የሚሆን ህዝብ በአንዴ ወሬው ተዳረሰ ለማምለክ የተዘጋጀ ህዝብ በጆሮ ያለውን ወርቅ እየሰበረ ማምጣት ጀመረ በእጃቸው ያለውን ወርቅ እየሰበረ ማምጣት ጀመሩ እግዚአብሔር የባረካቸውን በረከት ለጣዖት ማድረግ ጀመሩ እግዚአብሔር ደግሞ ቀናተኛ ነው ምንም ነገር አያስቀናውም አምልኮን በተመለከተ ይቀናል ለዚህ ነው እሁድ በማይመጡ ሰዎች ላይ እግዚአብሔር ፊቱን ያከብዳል I'm sorry እውነቴን ነው የምላችሁ እግዚአብሔር የማትሰጡት ከእግዚአብሔር በላይ የምታመልኩት ነገር ጋላችሁ እግዚአብሔር ፊቱን በእናንተ ላይ ያከብዳል ያስፈራል እንዴ በደንብ ነው የሚያስፈራው ለምን አያስፈራም እግዚአብሔር ብቻውን ሊመለክ ይፈልጋል እግዚአብሔር እሁድ ብቻውን እንደሚመለከው ምናምን አሉት እንችላላችሁ ነገር ግን አትሊስት አንድ ቀን ከእግዚአብሔር ህዝብ ጋር እግዚአብሔርን አምልኩ ባካችሁ ለዚህ ነው ቤተክርስቲያን ሁሉ ጊዜ ምን ትላለች እሁድ ማለዳ ወደ ቤተክርስቲያን ኑ እግዚአብሔርን በአንድነት ስሙን ከፍ እናድርግ እንላለን አሜን ስለዚህ ይህ ህዝብ ምን ማድረግ ጀመረ በፊታችን የሚሄድ የምናመልከው አምላክ ስራልን አለ ሁሉን ወርቅ ሰበሰበና አቀለጠው ጥጃ ሆኖ ወጣ ይላል እግዚአብሔርን በመድረ በዳ ምን አደረጉት ይላል አስቆጡት እግዚአብሔርን አስቆጡት ይህ መጥፎ ባልንጀርነት ነው ከአንዱ ወደ አንዱ የሚዛመት ነው እግዚአብሔር አምላክ ይገስጸው
ክፉ ወሬ የሚያወሩትን ሰዎች ካጠገባችሁ ሲመጡ እሁድ እንዴት ነበር ሲሏችሁ ተበላህ እኮ ነው ወንድም በሉት። እሁድ ተበልተሃል። አንተ ገንዘብ ያገኘህና የበላህ መስሏል፣ ነገር ግን ተበልተሃል በሏቸው። እዚህ በመምጣት ነው የእግዚአብሔር ሕይወት የሚገኘው። አሜን አሜን በሉ እስኪ። እየተስማማችሁ ነው ከኔ ጋር? እስኪ እጆቻችሁን አሳዩኝ። የእግዚአብሔር ሕይወት በሚገኝበት ቦታ እንድትገኙ አሁን ድምጻችን እናሰማለን። አሜን። ከዛ ሁለተኛው ነጥብ ምን መሰላችሁ? ሰውን የሚያፈዝ ወይም ከአምልኮ የሚያደነዘው ነገር ምን እንደው ታውቃላችሁ? በሰይጣን ሐሳብ መበላሸት ነው። ሰይጣን የሰዎችን ሐሳብ ያበላሻል። ይመጣና ሐሳቡን ሹክ ይልሃል እንደ ሰው ማለት ነው። በመጀመሪያ በፍጥረት መጀመሪያ ማለት ነው። በፍጥረት በመጀመሪያው ቦታ ላይ ሰይጣን መጥቶ የሰውን ሐሳብ ማበላሸት ከቻለ አሁንማ እንዴት አይችልም? ንጹህ በነበሩበት ጊዜ እኮ ነው በኤደን ገነት ውስጥ እግዚአብሔር ይህንን መብል እንድትበሉ አዟልን ወይስ አትብሉ ተብሏል እያለ ሐሳብን ከሷ ጋር ማድረግ ጀመረና ሐሳቧን አበላሸው። በመጽሐፍ ቅዱሳችን ስናይ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ሲናገር እንደዚህ ይላል፣ በጥቂቱ ሞኝነቴ ብትታገሱኝ መልካም ነው፣ በእግዚአብሔር ቅናት እቀናላችኋለሁ። አንዲት ድንግል ለአንድ ወንድ እንደምትታጭ በንጽህና እንደምትጠበቅ እንደዛው ለአንድ ሰው አጭቻችኋለሁ። እሱ ማን ነው ይላል? ክርስቶስ ነው ይላል። ለሷ እና ሐሳባችሁ እንዳይበላሽ እባብ በተንኮሉ ሔዋንን እንዳሳታት ከክርስቶስ ካለቀንነት እንዳትጎድሉ ብዬ እፈራለሁ ይላቸዋል። ሰይጣን የሚባል ነገር እንዳለ ብዙዎቻችን ረስተናል። የኛ ሐሳብ ይመስላል ወደ አእምሮአችን ብልጭ የሚለው ነገር ሁሉ እውነት ይመስለናል። ነገር ግን አይምሰላችሁ። ሰይጣን ሰውን ያሳስታል። በዛ በኤደን ገነት ያሳሳተ አሁንም ማሳሳቱን አይቶ ስለዚህ ሰዎች በሰይጣን ሐሳብ ይሳሳታሉ። መጽሐፍ ቅዱስ እንደዚህ ይላል በአንደኛ ጴጥሮስ ምዕራፍ 5 ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚዞር እያገሳም እንደሚያገሳም በሳ ይዞራልና በመጠን ኑሩና ምን አድርጉ ደግሞ ይላል? ንቁ፣ መንቃት አለባችሁ። በዙሪያችሁ የሚዞር እንደሌለ ሰው ተዘናግታችሁ ቁጭ ማለት የለባችሁ። ምን እንደሚያመጣው በሚዞርበት ጊዜ ሐሳብን ነው ዲሊቨር የሚያደርግላችሁ። እዚያ ጋር አይታችኋል ፖስታ የሚያድሉ ሰዎች አይደለ? በየቦታው የዞሩ ፖስታ የሚያድሉ ሰዎች በብስክሌት ይሄዳሉ፣ በእግራቸው ተሸክመው ይሄዳሉ። ልክ እንደዛ ይዞራል። በየቤቱ እያመጣ ሜሴጅን ዲሊቨር ያደርጋል። ብትኖሩም ባትኖሩ በበራችሁ ላይ ወይ ይወረውረዋል፣ ወይ በበራችሁ ስር ይከተዋል፣ ወይ ደግሞ በቦክስ ውስጥ አሽልጎ ይከትላችኋል። ልክ እንደዚህ ይዞራል፣ ሁሉ ጊዜ ይዞራል። በኢዮብ ላይ ስታነቡ መጽሐፍ ቅዱስ ምን ይላል መሰላችሁ? በእግዚአብሔር ጉባኤ ፊት ቆመ ይላል። ሰይጣን ከወዴት መጣ? ምድርን ሁሉ ዞርኩ አለ። እሱ ስራው መዞር ነው። እግዚአብሔር ደግሞ ቆሞ ህዝቦቹን መጠበቅ ነው ስራው። አሜን። ስለዚህ መዞር ነው፣ አይታክተውም። ሁሉ ጊዜ ይዞራል። ሐሳብን እየጣለ እንደ ፖስትማን ሐሳብን ዴሊቨር እያደረገ በየቤቱ በየሰው አእምሮ እየጣለ ይሄዳል። ለዚህ ነው መጽሐፍ ቅዱስ ሲናገር ሐሳቡን አንስተውም ይላል። አሜን። የእግዚአብሔርን ሐሳብ በማወቅ ነው የዲያብሎስን ሐሳብ ማፍረስ የምንችለው። በእግዚአብሔር ዕውቀት ላይ የሚነሳ ነገር ሲመጣ ሐሳቡን እናፈርሳለን። አሜን። ስለዚህ መሳት የሌለብን አንድ ፐርሰን አለ፣ ሁሉ ጊዜ መጥፎ ሐሳብን ዲሊቨር የሚያደርግ እግዚአብሔር አምላክ ይገስጸው። ሶስተኛው ነጥባችን ምንድነው? አሁን ባለን ነገር አለመርካት ነው። አሁን ከማመስገን የሚጎቱትን ነገሮች ናቸው እየተነጋገርን ያለ ነው። እንዳናመሰግን የሚይዙን ነገሮች ሐሳባችን ያበላሸዋል። አሜን። ሶስተኛው አሁን ባለን ነገር አለመርካት ነው እንዳናመሰግን የሚያደርገን። አንዳንዱ አሁን ያለው ገንዘብ የሚበቃው አይመስለውም። እውነት ለዛ እኮ ነው አለ እሁድ የማይመጣው ሰው አይደለም እንዴ? አሁን ያለው ገንዘብ 96% ከሀገር ቤት ይዞት የመጣው ይመስላል። ከዛ አምጥቶ በዛ ነግዶ እያተረፈ ያለ ሰው ነው ይመስለው። ባዶ እጃችን የመጣን ሰዎች አይደለም እንዴ? 5 ሚሊዮን ብር ይዞ የመጣ ሰው አለ እዛ ጋር ሁለት ተጎትተን ተዋጥቶልን አምብሬላና ቤል ተሰጥቶን ነው ሰው የሆን ነው ወገኖቼ። ረሳችሁት እንዴ? ምንም ነገር ይዘን የመጣን ሰዎች አይደለም። አይደለም ወደ ሳውዝ አፍሪካ ወደዚች ፕላኔት ራቁታችን ነው የመጣ ነው። የዚህ ዓለም ባለጠግነት ምን ያደርገዋል? ቃሉን መጽሐፍ ቅዱስ ሲናገር ያንቀዋል፣ እንዳትወጣ ያደርጋል፣ ያንቀሃል ይላል። ያንን ጥሰ መውጣት አለብህ። ገንዘብና ገንዘብ መውደድ የሚባል ነገር አለ። ይሄ ሰው እንዳያመልክ አንቆ የሚይዝ ነገር ነው። አንዳንዶቹ ደግሞ
የሚይዛቸው ነገር ምንድነው? አለመርካት ምንድነው? በአገልግሎታቸው አይረኩም። በዚህ ጊዜ እኔ ፖስተሬ ተለጥፎ በኮንፈረንስና በሌላ ነገር ቀውጢ በማደርግበት ሰዓት ብሎ ለዓለማመን አሁን ያለው ትንሿን ነገር ታምኖ ቢያገለግል ምን አለ? እንዳያመሰግን ያለው አገልግሎት ይዟል። አንዳንዱ ደግሞ ስልጣን ይዘዋል። አንዳንዱ ደግሞ ትዳር የሚባል ነገር አለ። ባለው ነገር አይረካም። ትዳር አለው ግን አይረካም። ረጅም ከሆነች ሚስቱ ምን ነው አጭር ብትሆን ይላል። አጭር ብትሆን ምን ነው ረጅም ብትሆን ይላል። ወፍራም ብትሆን ምን ነው በቀጠነች ይላል። ብትቀጥን ምን ነው ባለው ነገር አለመርካት እንዳያመሰግን ያደርገዋል፣ ይይዘዋል። ይሄ ተምችና ኩብኩባ የሆነ መንፈስ ነው። እግዚአብሔር ይገስጸው። በዚህ ሀገር እንትን ነው የምነግራችሁ። አንዳንዱ ደግሞ ያለው ወረቀት ወይ ፐርሚቱ እንዳያመሰግን ያደርገዋል። ስንት ሰው ግሪን አይዲ ይዞ በሚንቀሳቀስበት በዚህ ሀገር እንዴ እኔ ኤፎር በሆነ በትልቅ ወረቀት ሆም አፌር በሚባል እንዴት እኔ በዚህ እንቀሳቀሳለሁ ምናምን ይላል። ይኸውላችሁ ግሪን አይዲ ያላቸው ሰዎች እንደዚህ ቀበቷቸው ተይዞ ዲፖርት ሲደረጉ አይተናል። ምንም አታመጣም። ምክንያቱም የሚያኖርህ እግዚአብሔር ነው እንጂ ወረቀት አይደለም። ምናልባት እነዛ ሰዎች ከዚህ ሀገር ለመውጣት ይሆናል እድሉን ያገኙት እንጂ እዚህ ሀገር ለመኖር ሁሉም እኩል ነው የሚኖረው። አሜን በሉ እስኪ። ይኸውልህ ትልቁ ወረቀት ኖረ ትንሿም ወረቀት ኖረች እንዳታመሰግን የሚያደርግ ነገር የለም። ለማመስገን እኔ በቂ ነኝ። አሜን። እኔ ይኸውላችሁ እውነቱን ልንገራችሁ አለ እዚህ ሀገር ከመጣን የቆያችሁ ሰዎች ካላችሁ ከአምስት ሮቦት በኋላ አንድ ሮድ ብሎክ ያኛውን ስናልፍ ሌላ ሮድ ብሎክ እየተያዝን እየተበረበርን ፖስታ ምንድነው ሆም አፌር እየተጠየቅን ነበር እኮ ምን ሄደው አለ እንዴ ለላስ 4 years ለመጀመሪያ ጊዜ ሆም አፌር ያሳዩበትን ቀን አላስታውስም። ምን ይኸውላችሁ አይዘንም። ምንም ነገር እንዲይዛችሁ አትፍቀዱ ባካችሁ። ወረቀት ስላላችሁ ሳይሆን የምትኖሩት ወይም እግዚአብሔርን የምታመሰግኑት እግዚአብሔር በህይወታችሁ ስላለ የእግዚአብሔር ውለታ ሁሉ ጊዜ ከናንተ ጋር ስላለ ለማመስገን መነሳሳት አለባችሁ። እኔ ሁለት ጊዜ በወረቀት ምክንያት ታስሬ ዲፖርት ስቴሽን ይባል እንደላ ታቆታላችሁ እዛ ሁሉ ገብቻ ቃለሁ ወጣሁ እና ምን ሆንኩ? ምን ሆንኩ? አልኖርኩም እንዴ? ኖር ያለው ምንም ነገር እንዲይዛችሁ አትፍቀዱ። አሜን። ምክንያቱም መኖሪያችን የዘላለም አምላክ የሆነው እግዚአብሔር ነው። አራተኛው እንቅፋት የመጨረሻው እንቅፋት ነግራችኋለሁ። ወቅታዊ ሁኔታዎችን ከክርስቶስ በላይ ማግዘፍ ነው። አንዳንዱ ሰው በማግዘፍ የተካነ ነው። ታውቃላችሁ አይደለ? በማግዘፍ አግዝፌ ነው ስሙ ራሱ ያገዝፋል ነገሮችን። ሐዘን ሲያጋጥመው መጽሐፍ ቅዱስ ባለፈው ፓስተር ይናገር